ቤተሰብ እንኳን በሰላም የመጣችሁ። የዛሬ ቪዲዮአችንን እንግዲህ ትንሽ አጠር አድርጌ ለማሳየትና ለማስረዳት እሞክራለሁ። እችን ቪዲዮ እንመልከታትና እንግዲህ በስርዓቱ አስረዳችኋለሁ። Hey guys, so DoorDash just deactivated me 2 days after I reported my sexual assault. Hey guys, I just lost my job, and they won't tell me why. They're supposed to send an email immediately after deactivation providing you the reason why and a link to appeal, and they didn't. So I contacted support, and they made me sit on the phone with them for 50 minutes just to tell me that they can't tell me the reason why, and I have to just go ahead and appeal without knowing why. So my chances of getting my account back, they have my money in that account. I was working. I was literally working, and they deactivated me. This is related. They just punished me for posting about my sexual assault while door dashing. They just fired me, and the police are doing nothing. I lost my job, and that was my only way to make money to pay my bills. እሺ ስለ ጮኸችባችሁ እንግዲህ ይቅርታ፣ ግን ላስረዳችሁ እና ምንድነው የምትል ያለችው እቺ ልጅ ዶርዳሽ ነው የምትሰራው። አብዛኛው ሰው ዶርዳሽ ምን እንደሆነ ያውቃሉ። ለማታውቁ ሰዎች ግን ዶርዳሽ የሚባል ካምፓኒ አለ። የራሳቸው አፕሊኬሽን አላቸው። እዛ ገብተህ ማለት ነው ምግብ ማዘዝ ትችላለህ። ምግብ ስታዝ ከፈለከው አይነት ሬስቶራንት ማለት ነው እዛ ባሉት ሬስቶራንት ምግብ ታዛለህ። እንደነሱ ያሉ ደግሞ የሚነዱ ማለት ነው ሄደው ምግቡን ያነሱልሃል፣ ከዛ ወደ ቤትህ ያመጡልሃል ማለት ነው። በቤትህ ሲያመጡልህ ሁለት አይነት ምርጫ አለ። አንዱ በእጅ ያስረክቡኝ ማለት ይችላል። ሁለተኛው ደግሞ በሩ ጋር አስቀምጡት ማለት ይችላል። እና ይሄ ሰውዬ በሩ ጋር አስቀምጪው ነው ያላት። እንደገና ደግሞ በሩ ጋር አስቀምጪው ሲሉህ ማለት ነው ፎቶ ታነሳና ትሄዳለህ። ይሄ ፎቶ መረጃ ነው፣ በቃ ማስረጃ ነው ማለት እዛ እንዳደረስከው ማለት ነው። ካልሆነ ግን በእጅ ያስረክቡኝ ካሉ ማለት ነው እጃቸውን ትሰጠና ፎቶ ሳታነሳ ትሄዳለህ ማለት ነው። እና እንዳልኳችሁ ሰውየው በሩ ጋር አስቀምጪው ነው ያላት። እና እዛ ሄዳ ስታስቀምጥ ምንድነው የምትላለችው? የወሲባዊ ጥቃት ደረሰብኝ ነው የምትላለችው። እና እንደዚህ ብላ ቪዲዮ ስታወጣ ከሁለት ቀን በኋላ እንደዚህ ሪፖርት አድርኩት ለዶርዳሽ። እንደገና ደግሞ ቲክታክም ጋር ሳደርሰው ምናምን ምንድነው ያለችው? ቲክታክ ቪዲዮን ያወርደዋል። ሁለተኛ እንደገና ደግሞ ዶርዳሽም አካውንቴን ዲአክቲቬት አድርጉት እና ሊያባሩኝ ነው እየሰራው ነበር ምናምን አለች። እንደገና ደግሞ ብሬም እዛ ነው ያለው እና በቃ ብሯ የጠፋ የቀለጠ ነው የመሰላት ማለት ነው። በኋላ ላይ ግን ይሰጣታል ብሩ፣ ግን ወደ እሱ እንደርሳለን። እና ይሄ ግን የመጀመሪያው እንትን ስለሆነ የመጀመሪያው ቪዲዮ ስለሆነ በቃ በጣም ተናዳ እየጮኸች ምናምን ነበረ ማለት ነው። እና አብዛኛው ሰው ይሄንን ቪዲዮ ሲያይ በዶርዳሽ ተናደው ነበረ። ለምን እንደዚህ ጥቃት ደርሶባት እንደዚህ የሚያደርጉት ምናምን ብለው ማዕታቸውን አወረዱባቸው። እዛ ሄደው የነሱ ፔጅ ጋር የቲክታካቸው ጋር ካመንት መጻፍ ጀመሩ። ለምን ነው እንደዚህ የምታደርጉት ምናምን ብለው በቲክታክም ተናደው ነበረ። ምክንያቱም ለምንድን ነው ቪዲዮውን እንደዚህ የምታወርዱት ብለው ማለት ነው፣ እንደዚህ ጥቃት ደርሶባት። ከዛ በኋላ ለካ ቪዲዮ የሚወርደው ያለው በቲክታክ ማለት ነው ሰውየውን ራቁቱን ሆኖ ተኝቶ እዛ ቪዲዮ አስገብታ ነው። እና ቲክታክ ላይ እንደዚህ አይነት ቪዲዮ ማስገባት አትችልም። እና ምንድነው የምትላለችው? እንዳልኳችሁ የወሲባዊ ጥቃት ደረሰብኝ ነው ያለችው፣ ራቁቱን ስለተኛ ነው። ይሄ ሰውዬ እንግዲህ ጠጥቶም ሰክሮ ሊሆን ይችላል። ይሄን የተከሰተው በማታ ላይ ነው እና በሩ ተከፍቶ ነበረ። በቃ ማንም ሰው እንደሚያየው በሩ ብርግድ ብሎ ተከፍቶ ነበር ነው ያለችው። እና በኋላ ላይ ግን ሰው መጀመሪያ ፖስት ያደረገችው ቪዲዮ ኦሪጂናል ቪዲዮ አግኝቶታል። እና በሩ ተዘግቷል ነበር የሚሉት። ትንሽ ተዘግቶ ነበር ግን ትንሽ ተከፍቶ ነበርና ወይ እሷ ነች የከፈተችው ምናምን እያሉ ማለት ነው። እና ሌላም ቪዲዮ ደግሞ አለ። እሷ እዛ ስትሄድ በእርግጥ ትክፈተው አይታየም፣ ምክንያቱም በሩን ከፍታ ይሆናል የቀዳችው። ግን ማስረጃ ስለሌለ እኔ እንትን ላምን አልቻልኩም። ግን ደግሞ እንደዚህ ጥቃቱ ደረሰብኝ ስትለካ ሰው መጀመሪያ አስገድዶ እንትን ብሏት ምናምን ነክቷት ምናምን መስሎታል። ለካ ሰውየው በቤቱ እንቅልፍ ተኝቷል። ምንም እንደመጣችም አላየም አልሰማም። ግን እሷ የምትለው አውቆ እንደምመጣ ስላወቀ ነው። የሴት ስም ነው ያላት አይደለም፣ ዶርዳሽ ላይ ይታያል። እና እንደሱ አይቶ ሴት ስለሆንኩ አውቆ እንዳየው ብሎ ነው እንደዚህ ያደረገው ምናምን ነው እያለች ያለችው ማለት ነው። ከዛ ቪዲዮውን ሰው ሲያይ ግን እንዴት ነው ይሄ ያጠቃሽ? ምን አይነት ጥቃት ነው ደረሰብኝ የምትዩ ምናምን? ምክንያቱም ቪዲዮ ሲታይ ማለት ነው ሪኮርድ አድርጋው ዙምን አድርጋው ከዛ በኋላ እንደገና መልሳ ራሷን እየቀዳች ይሄ በጣም ነው የሚገርመው ብላ ትሄዳለች ማለት ነው፣ ምንም ጥቃት ሳይደርስባት። እና ሴክሹዋሊ አሳልትድ ሆንኩ ልትይ አትችልም እያሏት ነው። እንደገና ደግሞ ለእንደዚህ አይነት ጥቃት ለደረሰባቸው ሴቶች የእውነት ሴቶች ይሄ በጣም አንፌር ነው ምናምን እያሉ ማለት ነው። እና ያንን ቪዲዮ እንግዲህ ላሳያችሁ የቀዳችውን ቪዲዮ ማለት ነው።
እዚህ ጋር እንደምታዩት እንግዲህ በሩ ክፍት ሆኗል እና የመጀመሪያ ያዩት ቪዲዮስ ብዙ ሰዎች አሉ ትንሽ ነው እንደዚህ ክፍት የነበረውና ራሷ ከፍታው ነው የሚሉት። ግን ቪዲዮ ስላላየን እሱ እውነት ይሁን አይሁን አናቅም። ግን እዚህ ጋር ቪዲዮ ቀድታ ቆማዛ ዙምን አርጋ ምን ብላ እንደገና ደግሞ እግሩ እንደዚህ ብሏልና አይታይም። ግን ይሄን የሚያክል ሰውዬ ስለምን ነው እንደዛ የሚያደርገው ምናምን ብለው አንዳንድ ሰዎችም እየተቃወሙ ነው ያሉት። ግን አብዛኛው ሰው የተናደደው በዶርዳሽ ማዕቱን ሲያወርድ የነበረው ይቅርታ እያሉ ነው። አሁን ለካች ልጅ ምንም አልሆነችም፣ ምንም ጥቃት አልደረሰባትም። ብዙ ስንት ሴቶች አሉ እንደዚህ የወሲባዊ ጥቃት የደረሰባቸው። ለእነሱ አሁን ይሄ በቃ በፊታቸው መቀለድ ነው ምናምን እያሉ ማለት ነው። እና ዶርዳሽ የራሳቸውን ስቴትመንት አውጥተዋል። እኛ ያባረርናት ወይ አካውንቷን ዲአክቲቬት ያደረግነው የሰውን ኢንፎርሜሽን ስላወጣች ነው እና የእነሱ ፖሊሲን ጥሳለች፣ ስሙን ተናግራለች። ቪዲዮንም ቀርታ እንግዲህ ሶሻል ሚዲያ ላይ ያስገብታለች እና ህግ ስለጣሰች የእነሱን ፖሊሲ ስለጣሰች ለዛ ነው ያባረሯት። እንደገና ደግሞ ብሯንም እንደከፈሏት ተናገሩ ማለት ነው። ምክንያቱም ብሯን ሊይዙ አይችሉ። በቃ በጣም የተናደደው ሰው እንደዚህ ያውሉ ለፍልፋ እንደዚህ ደረሰብኝ፣ እንደዚህ ተጎዳው፣ ጥቃት ደረሰብኝ ምናምን ስላለች እንደገና ደግሞ ምንም ሳያጠሩ በዛ በመጀመሪያ ባዩት ቪዲዮ ሄደው እንትን ስላሉ ይቅርታ ምናምን እያሉ ነው። በቃ ሁሉም ሰው ተገለበጠባት ማለት ነው። ግን እቺ ልጅ ሶሻል ሚዲያ ላይ ሁሉ ቪዲዮዋ በቃ በተለይ መጀመሪያው ቪዲዮ 12 ሚሊዮን ቪው ምናምን ደርሷል። ከዚህ በኋላ የምታወጣቸው ቪዲዮ ደግሞ 2 ሚሊዮን ምናምን እንትን ብሏል። እና እቺ ልጅ በቃ ፌመስ ሆናለች በዚህ ማለት ነው። እና ከዚህ በኋላ በዚህ ቪዲዮዎች መስራት ትችላለች። ዶርዳሽ በምትሰራበት ብር ከዛ በላይ ይከፍሏታል በዚህ በሶሻል ሚዲያ በቲክታክ ማለት ነው። ግን ሰውየው ይሄን ካወቀና ከከሰሳት ልትከሰስም ትችላለች። ያንን ምግብ አስቀምጣው ብትሄድ ይሻላት ነበር። ወይም ደግሞ ቪዲዮውን እንደዛ አድርጋ ከመልቀቅ ማለት ነው ለሰዎች ለቲክታክ ምናምን ከማውጣት ዶርዳሽን ማናገር ነበረባት መጀመሪያ፣ ስሙንም ከማጋለጽ በፊት ማለት ነው። ከዛ በፖሊስም ማናገር ነበረባት። የሁሉ ማድረግ ነበረባት እዚህ መታ እንትን ከምታረግ ማለት ነው። እና እንግዲህ እስቲ መጨረሻው ምን እንደሚሆን እናያለን። እናንተ ምን እንደሚመስላችሁ ካመንት ላይ አሳውቁኝ። አብራችሁን ስለተመለከታችሁ በጣም ነው የማመሰግነው። እንግዲህ ሌላ ጊዜ እስክንገናኝ ድረስ እንግዲህ ቻው ቻው።